ፎሬክስን ትሬድ የምታደርጉ ልጆች ይሄንን ቪዲዮ ሴቭ በማድረግ ጀምሩ፣ ይጠቅማችኋል። የፎሬክስ ማርኬትን በጣም አፌክት ከሚያደርጉ ነገሮች አንዱና ዋንኛው የሴንትራል ባንክ ውሳኔዎች እንደሆነ ሁላችሁም ታውቃላችሁ። ስለዚህ ስለነዚህ ሴንትራል ባንኮች እናወራለን ማለት ነው። የትኞቹ ሴንትራል ባንኮች በጣም አፌክት እንደሚያደርጉት ማርኬቱን በስቴፕ እናያለን ማለት ነው። አንደኛ ላይ ያስቀመጥኩላችሁ ከአምስተኛ ጀምሮ እስከ አንደኛ እናያለን። አንደኛ ላይ ያስቀመጥኩላችሁ በጣም ማርኬቱን አፌክት የሚያደርግ ሴንትራል ባንክ ነው ማለት ነው። ስለዚህ እስከ መጨረሻው መከታተል እንዳረሱ። አምስተኛ ላይ ያስቀመጥኳቸው 4 ወይም 5 ባንኮች ናቸው። እነዚህ ባንኮች እንደሌሎቹ እንደቀሩት አራቱ በጣም አፌክት አያደርጉትም ማርኬቱን፣ ግን ስቲል እነሱም ኢፌክት አላቸው ማለት ነው ማርኬቱ ላይ። እነ ስዊዝ ናሽናል ባንክ፣ እነ ባንክ ኦፍ ካናዳ፣ ሪዘርቭ ባንክ ኦፍ አውስትራሊያ፣ እነ ፒፕልስ ባንክ ኦፍ ቻይና እነሱ ማርኬቱን አፌክት ያደርጋሉ፣ ግን ደግሞ እንደ አራቱ አይሆንም ማለት ነው። ስለዚህ ወደ አራተኛው እንለፍ። አራተኛ ላይ የተቀመጠው ዘ ባንክ ኦፍ ኢንግላንድ ነው ማለት ነው። ዘ ባንክ ኦፍ ኢንግላንድ ውሳኔዎች በሚያስተላልፉበት ሰዓት ወይም ደግሞ ዲሲሽኖች ሜክ በሚደረጉ ሰዓት የጂቢፒ ማርኬቶች በጣም አፌክት ይደረጋሉ ወይም ደግሞ በጣም ይንቀሳቀሳሉ፣ ቮላታይል ይሆናሉ ማለት ነው። በዚህ መልኩ አፌክት ያደርጓል። ለምሳሌ እነ ሞኔታሪ ፖሊሲ እንደሱ አይነት ኒውሶች ማለት ነው። ሶስተኛ ላይ የተቀመጠው ደግሞ ዘ ባንክ ኦፍ ጃፓን ነው ማለት ነው። ይሄ ደግሞ የጃፓን ሴንትራል ባንክ ነው። ይህ ባንክ ውሳኔዎች በሚወስንበት ሰዓት ወይም ደግሞ መግለጫዎች በሚሰጥ ሰዓት የጄፒዋይ ፔሮች በጣም ቮላታይል ይሆናሉ ወይም ደግሞ በጣም ይንቀሳቀሳሉ ማለት ነው። ሁለተኛ ላይ ያስቀመጥኩት ደግሞ እስካሁን ከነገርኳችሁ ባንኮች በላይ በጣም ማርኬቱን አፌክት የሚያደርግ ባንክ ነው ማለት ነው። ዘ ዩሮፒያን ሴንትራል ባንክ ይባላል። ይህ ባንክ የ20 በላይ ሀገራት ሞኔታሪ ፖሊሲ ይቆጣጠራል ማለት ነው። ስለዚህ ይህ ሴንትራል ባንክ መግለጫ በሚሰጥ ሰዓት ወይም ደግሞ ዲሲሽኖች ሜክ በሚያደርግ ሰዓት የዩሮ ማርኬቶች በጣም አፌክት ይደረጋሉ ማለት ነው። አንደኛና ደግሞ መጀመሪያ ላይ የተቀመጠው በደንብ ማርኬቱን አፌክት የሚያደርገው በጣም ብዙ ፔሮችን በጣም ብዙ ኮሞዲቲዎችን ኢቭን እነ ቢትኮይንን ሳይቀር አፌክት የሚያደርገው ማለት ነው ዘ ፌዴራል ሪዘርቭ ባንክ ወይም ደግሞ የአሜሪካ ሴንትራል ባንክ ነው ማለት ነው። ይህ ባንክ በጣም ሄቪ ዌት ነው ማለት ነው። ለዓለም ኢኮኖሚ የሚያስተላልፋቸው ውሳኔዎች፣ የሚሰጣቸው ዲሲሽኖች ወይም ደግሞ የሚያወጣቸው መግለጫዎች ለዓለም በጣም ሄቪ ዌት የሚባል ይሆናል ማለት ነው። ምክንያቱም ዓለም እንዳለ ማለት ይቻላል የሚጠቀመው ዩኤስ ዶላርን ስለሆነ ማለት ነው። ይህ ፌዴራል ባንክ ከሚያወጣቸው ኒውሶች መካከል አንዱ ኤፍኦኤምሲ ነው ማለት ነው። ስለዚህ በእነዚህ ሰዓት እንደምታውቁት ማርኬቱ በጣም ቮላታይል ነው፣ በጣም ትሬድ ለማድረግ አስቸጋሪ ነው። እንደዛም ሆኖ ትሬድ የሚያደርጉ ሰዎች አሉ፣ ግን ደግሞ ለፎሬክስ ላይ ስትራግል እያደረገ ላለ ሰው በጣም አስቸጋሪ ነው የሚሆኑት በዚህ ሰዓት ማለት ነው። ስለዚህ ትሬድ እንዲደረጉ አይመከሩም። ኦቨርኦል እነዚህ ባንኮች ማርኬቱን በጣም አፌክት ያደርጉታል። ስለዚህ በዚህ ሰዓት እኔ ትሬድ ባታደርጉ ጥሩ ነው ብዬ ነው ማሰበው። እኔም ፐርሰናሊ እነዚህ መግለጫ በሚሰጡበት ሰዓት ወይም ደግሞ ኒውሶች በሚወጡበት ሰዓት ትሬድ አላደርግም ማለት ነው። ስለዚህ እኔም የምመክራችሁ ትሬድ እንዳታደርጉ ነው። እነዚህ ኒውሶች ሲወጡ ማግኘት የምትፈልጉ ከሆነ ቴሌግራም ቻናሌ ላይ አናውንስ አደርጋለሁ ማለት ነው። በየቀኑ የሚወጡትን ኒውሶች ጧት ላይ አናውንስ አደርጋለሁ። እሱ ላይ ገብታችሁ መከታተል ትችላላችሁ። ከዛ ባለፈ ደግሞ forexfactory.com ብላችሁ ዌብሳይት አላቸው፣ እሱ ላይ መከታተል ትችላላችሁ ማለት ነው።